ሰላም ጤና ይስጥልኝ የአዌቱ ዜና አድማጮቻችን፣ የዕለቱን አበይ ዜናዎች እንደሚከተለው አቀርባለሁ። ቻናሉን ሰብስክራይብ በማድረግ ይጀምሩ፣ ቤተሰብም ይሁኑ። ከሳውዲ አረቢያ ነዳጅ ጭነው በቀይ ባህር በኩል ሲቀዝፉ የነበሩ ሁለት ግዙፍ መርከቦች ከየመን ታጣቂ ቡድን ሁቲ በተሰጣቸው ማስጠንቀቂያ ምክንያት አቅጣጫቸውን እንዲቀየሩ መደረጋቸው ተዘገበ። የሳውዲን የነዳጅ ምርት ጭነው ወደ ቻይናና ህንድ ሲጓዙ የነበሩት ሁለቱ መርከቦች ወደ መጡበት የተመለሱት ሁቲዎች በሳውዲ አረቢያ ላይ የባህር እንቅስቃሴ እቀባ መጣላቸውን ካሳወቁ በኋላ ነው። ከሳውዲ ጋር በጠላትነት የሚተያዩት የኢራን የቅርብ ወዳጅ የሆኑት ሁቲዎች ማንኛውም ወደ ሳውዲ የሚያቀኑና ከሳውዲ ወደቦች የሚነሱ መርከቦች ኢላማ እንደሚያደርጉ አሳውቀዋል። ሮይተርስ የዜና ወኪል እንደዘገበው ከሳውዲ የተነሱት ሁለቱ መርከቦች ከሁቲ ታጣቂዎች ማስጠንቀቂያ በኋላ ወደ ደቡባዊ የቀይ ባህር መስመር መጓዛቸውን በመተው ፊታቸውን በማዞር ወደ ሱዩፍ ካናል አቅንተዋል። አሜሪካና ኢራን በሚያደርጉት ጦርነት በሆርሙዝ ወሽመጥ ላይ ኢራን በፈጠረችው ስጋት የተናጋው ዓለም አቀፍ የነዳጅ ዘይት አቅርቦት የዋጋ ጭማሪ ያስከተለ ሲሆን አሁን በቀይ ባህር ላይ የተፈጠረው ስጋት የበለጠ ቀውሱን ያባብሰዋል ተብሎ ተሰግቷል። በአሜሪካ ኒውዮርክ ከተማ ውስጥ በሚገኝ የፌዴራል ህንፃ ፊት ለፊት እሳት ያስነሳው የቀድሞ ወታደር በቁጥጥር ስር ዋለ። ግለሰቡ ሰኞ ዕለት ያስነሳው የፌዴራል ምርመራ ቢሮ ኤፍቢአይ፣ የስደተኞችና የጉምሩክ ደንብ አስከባሪ እንዲሁም የአሜሪካ ዜግነትና ኢሚግሬሽን አገልግሎት ተቋማት የሚገኙበት 26 ፌዴራል ፕላዛ የተሰኘው ህንፃ ደጅ ላይ ነው። አንድሪው አራባካ የተባለው የ43 ዓመት ግለሰብ በአየር ግፊት የሚሰራ ፔሌት ሽጉጥ እንደተኮሰና ርችት እንደለኮሰ ተገልጿል። ኤፍቢአይ እንደሚገልጸው ግለሰቡ በክስተቱ ወቅት በርካታ መንግስትንና አይስን የሚቃወሙ ንግግሮችን አሰምቷል። አንዲ በርሃም በፈቃዳቸው ከስልጣን የለቀቁትን የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር ተክተው የአገሪቱ መሪ ሆኑ። የግሬተር ማንቸስተር ከንቲባ የነበሩት በርንሃም ዩናይትድ ኪንግደምን ለመምራት በ5 ዓመታት ውስጥ የተሸሙት 6ኛው ጠቅላይ ሚኒስትር ሆነዋል። በ10 ዓመታት ውስጥ ደግሞ 7ኛው የአገሪቱ መሪ ናቸው። አዲሱ ጠቅላይ ሚኒስትር በመጀመሪያው ንግግራቸው ሀገራችን ውስጥ የሚታየውን የጎዳና አዳር እንዲያበቃ አደርጋለሁ ብለዋል። ይህንንም ለማስፈጸም በ5 ዓመታት ውስጥ ተጨማሪ 340 ሚሊዮን ፓውንድ እንደሚመደብ ተገልጿል። በርንሃም መንግስታቸው ለሰዎች ውድቀት ከመክፈል ይልቅ ስኬታቸው ላይ ኢንቨስት እንዲያደርግ እንደሚፈልጉ በንግግራቸው ጠቅሰዋል።